ይመካ ቢኖር በእግዚአብሔር ይመካ የሚለው ሐሳብ ምክንያቱም አለን የምንላቸው ነገሮች ጸጋም ቢሆን ውበትም ቢሆን ዕውቀትም ቢሆን ገንዘብም ቢሆን ምድር ላይ አሉ የምንላቸው ውብ ነገሮች ሁሉ በጊዜ ሂደት የሚያልቁ የሚጠፉ የሚበኑ የሚተኑ የሚቆሽሹ የሚበሰብሱ ናቸውና ግን በእግዚአብሔር መመካት ግን እስከመጨረሻው ድረስ ኃይል አለው እስከመጨረሻ ድረስ ውበት አለው እስከመጨረሻ ድረስ የሚከፍል ነው የዚህ ምድር ህይወታችን ጨርሰን ወደ ዘላለማዊ ህይወትም ስንሄድ ስንቅ የሚሆነን መርህ ይመስለኛል ምክንያቱም በሰዎች ብንመካ ሰዎች ይደክማሉ በገንዘብ ብንመካ ገንዘብ ይጠፋል በውበት ብንመካ በጊዜ ሂደት ይከስማል በጤና ብንመካ መቼ እንደምንታመምና ምንወዳቸውን እጃችን ላይ ያሉ ምንላቸው ነገሮች እንደምናጣ አናቅም ስለዚህ በእነሱ ተመክተን ያጣናቸው ጊዜ በተመካንበት እጥፍ ነው ምናፍረው በእግዚአብሔር መመካት ግን በቃ ሁሌም የማናፍርበት የማያልፈውን መዝ ሁሌም የማናርፍበት መርህ ነውና ለኔ ትልቁ መርህ መመካትም ካለብን የምንመካው በእግዚአብሔር መኖር የእግዚአብሔር ልጅ በመሆናችን ነው